በዕብራይስጥ ፊደላት ነው የተጻፈው የመጀመሪያ ማለት ነው። ብዙ ኤጲፋኒዮስ፣ ሰልሚኖስ የመሳሰሉት ሌሎችም ለምሳሌ እንትና ጄሮምን ብትመለከተው መጀመሪያ የተጻፈው የማቴዎስ ወንጌል በዕብራይስጥ ነው የተጻፈው ማለት ነውና በዕብራይስጥ በተጻፈበት ቦታ ላይ ኢየሱስ ደቀ መዛሙርቱን እንዲህ ብሎ ነው ያዘዛቸው። ሂዱና አሕዛብን ሁሉ በአብ ወወልድ ወመንፈስ ቅዱስ አጥምቁ አይደለም ያላቸው። የቸርች ሂስትሪ አውሳቢዮስ በጻፈው በመጽሐፍ ላይ ብትመለከተው ምዕራፍ 5 ቁጥር 2 ላይ ብትመለከተው እርሱም ለደቀ መዛሙርቱ እንዲህ አላቸው፣ ሂዱና አሕዛብን ሁሉ በስሜ ደቀ መዛሙርት አድርጉ ነው የሚለው። ሂዱና አሕዛብን በአብ ወወልድ ወመንፈስ ቅዱስ አጥምቁ የሚለው በኋላ ላይ የማርቆስን ወንጌል ሶርስ አድርጎ የተጠቀመው ሰውዬ የጨመረው ነገር ነው እንጂ መጀመሪያ ላይ የነበረው ሂዱና አሕዛብን ሁሉ በአብ በወልድ መንፈስ ቅዱስ አጥምቁ ሳይሆን ሂዱና አሕዛብን ሁሉ በስሜ ደቀ መዛሙርቱ አድርጓቸው የሚል ነው ያለው። የቂሳርያ አውሳቢዮስ ዘ ፕሩፍ ኦፍ ዘ ጎስፔል በሚለው መጽሐፉ ላይ ምዕራፍ 4 ቁጥር 138 ላይ ብትመለከተው እርሱም ለደቀ መዛሙርቱ እንዲህ አላቸው፣ አሕዛብን ሁሉ በስሜ ደቀ መዛሙርት አድርጉ ብሎ ነው ያላቸው። ብዙ ማስረጃዎች አሉ፣ ወደ 20 የሚደርሱ ማስረጃዎች አሉ፣ የታሪክ ማስረጃዎች አሉኝ። እኔ መጀመሪያ የነበረው በማቴዎስ በዕብራይስጥ ቋንቋ በተጻፈበት እንደዛ ነበረ። በኋላ ላይ ግን የግሪክ ኮይኔን ያዘጋጀው ሰው በማቴዎስ ዳቦ ስም የማርቆስን ወንጌል ሶርስ አድርጎ የጻፈው ሰው ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቁ የሚለው ነገር አደረገ። ዓለም አቀፍ የሆነ የባይብል መደበኛ እውቀት የሚባለው መጽሐፍ ቅጽ 4 ላይ ሲናገር ይላል መሰለ ማቴዎስ 28:19 በኋላ በቤተክርስቲያን ሁኔታ በተለየ ብቻ ቀኖና የሆነ ነው። ለዛ ነው ዓለም አቀፊቷ ከቀደምት የክርስትና ታሪክ እውነታ ጋር የሚቃረን የሆነው። የሥላሴያውያን ቀመር ለኢየሱስ ንግግር ባዕድ ነው ይላል። ማለትም ይህ በአብ በወልድ መንፈስ ቅዱስ አጥምቁ የሚለው ለኢየሱስ ንግግር ባዕድ እንትን ነው ይላል። የካቶሊክ መድብለ እውቀት እንደገና ገጽ 263 ላይ ብትመለከተው የጥምቀት ከበር በኢየሱስ ስም ከሚለው በአብ በወልድ በመንፈስ ቅዱስም ወደሚል በዓለም አቀፏ ቤተክርስቲያን በሁለተኛው ክፍለ ዘመን ላይ ተለውጧል ይላል። ሌሎችም ማብራሪያዎች አሉ። የባይብል ኮሜንታሪዎች ሲናገሩ ለምሳሌ ቴንደል የአዲስ ኪዳን ማብራሪያ ላይ ቅጽ 1 ገጽ 278 ላይ ስታየው በአብ በወልድ በመንፈስ ቅዱስ ስም የኢየሱስ ቃል ሳይሆን በኋላ ላይ የተጨመረ ቃል ነው ብሎ ነው ያስቀመጠው። ሌሎችም 1989 ላይ አዲሱ የተሻሻለው የመደበኛ ባይብል እትም እንደዚህ ነው የሚለው ዘመናዊ ሂስ ይህን የሥላሴያን ቀመር ኢየሱስ ማስዋሸት ነው፣ ያ በኋላ ላይ የቤተክርስቲያን ትውፊት የሚወክል ነዋል። ስለዚህ በአብ በወልድ መንፈስ ቅዱስ ስም የሚለው መጀመሪያ ላይ የለም። ከዛ በኋላ ግን ሁለተኛው በግሪክ ኮይኔ ላይ በተዘጋጀው ላይ የተጨመረ ነገር ነው ብሎ ነው የሚያስቀምጠው ማለት ነው። እና ይሄ ነገር ነው ምንም እንትን የለውም። ግን እንደው በአብ በወልድ መንፈስ ቅዱስ ስም በሚለው ነገር አንድ ላይ መደርደሩ ምንድነው ችግሩ ነው እኛ የምንለው። እኛ ችግር የለውም ብለን ምናምነው ለምሳሌ ስም የሚለው ነገር መደርደር ምንም ነገር እንትን የሚለው ነገር የለም ብለን እናምናለን። ለምሳሌ ኢየሱስ ስለ ምጽአቱ በሚናገርበት ሰዓት ላይ የሰው ልጅ በራሱ እና በአባቱ እና በመላእክት ክብር ይመጣል ብሎ ይናገራል። አሁን ሶስት ነገር ነው የተጠቀሰው፣ በራሱ አንድ፣ በአባቱ ሁለት፣ ሶስተኛ ደግሞ በመላእክት ክብር። ክብር የሚለው ደግሞ በሲንጉላር ነው። ራሱ ዶክሳ የሚለው ቃል በሲንጉላር የመጣ ነው። ስለዚህ በራሱ በምን የሚለው ነገር ሉቃስ 9:26 ላይ ታገኘዋለህ። በእኔና በቃል የማያፍር ሁሉ የሰው ልጅ በራሱ አንድ፣ በአባቱ ሁለት፣ በቅዱሳን መላእክት ክብር ሲመጣ ዶክሳ። ስለዚህ ዶክሳ የምትለዋ ነገር ሲንጉላር ሆና የመጣቸው። ያ ማለት ግን አብ ወልድና መላእክት እኩል ደረጃ ያላቸው ኦንቶሎጂካል ማለት አይደለም። መላእክቶች ኦንቶሎጂካሊ ይለያያሉ። እዛ የተጠቀመው ኦንቶሎጂካሊ አምላክ ተጠቅሷል። ሁለተኛ ነገር ደግሞ ኦንቶሎጂካሊ ሰው ተጠቅሷል ኢየሱስ። ኦንቶሎጂካሊ ደግሞ መላእክት ደግሞ ኦንቶሎጂካል ዲፈረንስ አላቸው። ስለዚህ ግን ሶስት ኦንቶሎጂካል ዲፈረንስ ያላቸው ነገሮች በአንድ አውድ ላይ ተደርድረው ስለተቀመጡ እነዛ ነገሮች አንድ አምላክ ወደሚለው ትምህርት ወይም አያዋቀርም ማለት ነው። እንደዛ ከሆነ ሥላሴ ከሶስት አንሶ ወደ አራት ሊገባ ነው መላእክትን ጨምሮ ማለት ነው። እንትን ላይ ስትመለከተው አይ ቲንክ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 21 ላይ ማየት ይችላል። እነዚህን ሁሉ ያለ መዘንበል እንጠብቅ በአምላክ አንድ፣ በጌታ በኢየሱስ ክርስቶስ ሁለት፣ በተመረጡ መላእክት ፊት እመክርሃለሁ አለ። እዚህ ጋር ፊት ለሚለው ቃል የገባው ኤኖፒዮን ነው የሚለው። ኤኖፒዮን የሚለው በሲንጉላር ነው የተጠቀመው። ያ ማለት ግን መላእክቶች ከአብና ከአምላክ ጋር እኩል የሆነ ደረጃ አላቸው ማለት አይደለም። ኦሪት ዘዳግም ምዕራፍ 19 ቁጥር 17 ላይ ስትመለከትም ሁለት ጠበኞች በማፊት ይቁሙ ይላል። አንደኛ በአምላክ ሁለት በካህናቱ ከዛ ደግሞ በሚፈርዱት ፈራጆች ፊት ይላል። ፊት የምትለዋ ነገር በነጠላ ነው የመጣችው ኤኖፒዮን የምትለዋ ነገር ማለት ነው። ስለዚህ አምላክ ካህናቱና ፈራጆቹ ሶስት ላይ አንድ ላይ ስለተደረደሩ እነዛ ነገሮች ኦንቶሎጂካሊ ከአምላክ ጋር በምንነትና በማንነት አንድ ናቸው ማለት አይደለም። ስለዚህ ማቴዎስ 28:19 ላይ ያለው እንደዛ ነው። ታዲያ ለምንድን ነው በአብ
በወልድ በመንፈስ ቅዱስ ስሞች ያላለው ስም ለምንድን ነው ያለው ሲባል ግራማቲካሊ እንደዛ ነው። እኔ ስጦታ ብሰጥ በእኔና በባለቤቴ ስም ብዬ ላለው እንጂ በእኔና በባለቤቴ ስሞች አይባልም። ስም የሚለው ነገር በነጠላ መምጣቱ ምንም እንትን የሚለው ነገር የለም። ይሄ የተለመደ ነገር ነው። በፊት በጥንት የነበሩ ባዕድ አምልኮ የሚያመልኩ አረማውያን የሚባሉት የሚያመልኳቸው አማልክት የተለያየ አማልክት ናቸው። ነገር ግን ኦሪት ዘጸአት ምዕራፍ 23 ቁጥር 13 ላይ የሌሎቹን አማልክት ስም አትጥሩ ነው የሚለው። ሜክ ኖት ሜንሽን ዘኔም ኦፍ አዘርስ ጋርስ ነው የሚለው። ዘኔም ሳይልም የሌሎችን አማልክት ስሞች አትጥሩ አይልም፣ ስም ነው የሚለው በነጠላ። መጽሐፈ ኢያሱ ምዕራፍ 23 ቁጥር 7 ላይ የአማልክቶቻቸውን ስም አትጥሩ ናይዘር ሜክ ሜንሽን ኦፍ ዘኔም ኦፍ ዜር ጋድስ ይላል። የአማልክቶቻቸውን ስሞች አይልም። ኦሪት ዘዳግም ምዕራፍ 18 ቁጥር 20 ላይ በሌላ አማልክት ስም የሚናገር ነቢይ እርሱ ይገደል አለ። ዛት ሻል ስፒክ ኢን ዘ ኔም ኦፍ አዘር ጋድስ ኢቨን ዘ ፕሮፌት ሻል ዳይ ነው የሚለው። ለምን ጋድስ ተብሎ የተጠቀመው ግን ዘኔም ነው የሚለው በሲንጉላር ዘኔም ሳይልም ስሞች አይልም፣ ስም ነው የሚለው እና ከዛ አንጻር ይህንን ነው የምናየው። ማቴዎስ 28:19 ላይ ያለው ጥቅስ ለስላሴ እምነት ለስላሴ ቀመር መቀመሪያም ለስላሴ ቴዎሎጂም ቴዎሎጂያይዝ ለማድረግ ማስረጃም መረጃም መሞገቻም መሟገቻም መሆን አይችልም ነው የምንለው። ግልጽ ነው። እሺ ስለዚህ ምን ቀረ? ሌላ ጀስት እያሰብኩት ሁለት ጥያቄ አለኝ። አሁን ችግር የለውም። አምጠም አላምጠም አንተው ጥያቄውን እዛ ሻረት ይዛለህ። እሺ ብቻ ምናልባት ስለ መልከ ጸዴቅ በቁርአን አለ መልከ ጸዴቅ? የለም። ምናልባት መልከ ጸዴቅን ከኢየሱስ ክርስቶስ ጋር የሚያገናኙ የክርስቲያን አስተማሪዎችን አይቻልም እና እንዴት ታየዋለህ አንተ መልከ ጸዴቅን? ለዘመኑ መልከ ጸዴቅ የሚባለው በአብርሃም ዘመን ይኖር የነበረ ነው። ዘፍጥረት 14 ላይ ታገኘዋለህ። ዕብራውያን 7:3 ላይ ደግሞ የሳሌም ንጉስ ይለዋል። ራሱ የሳሌም ንጉስ መልከ ጸዴቅ እያለ ይናገራል። መልክ ማለት ያው በዕብራይስጥ ንጉስ ማለት ነው። ጸዲቅ ማለት ደግሞ ያው ጽድቅ ማለት የጽድቅ ንጉስ ማለት ነው ትርጉሙ። መልከ ጸዲቅ እናትና አባት የሉትም፣ የትውልድ ቁጥር የሉትም። ለዘመኑም ጥንት ለሕይወቱም ፍጻሜ ልደትና ሞትም የለውም። ዳሩ ግን በአምላክ ልጅ ተመስሎ ማለትም በኢየሱስ ተመስሎ ለዘላለም ካህን ይኖራል። አንዳንድ ሰዎች መልከ ጸዲቅ ራሱ ኢየሱስ ነው ይላሉ። እንደ መልከ ጸዲቅ ሹመት ለዘላለም ካህን ነው የሚለው መዝሙረ ዳዊት ምዕራፍ 110 ቁጥር 4 ላይ እንደ መልከ ጸዲቅ አለ እንጂ መልከ ጸዲቅ አላለም። እንደማን ነው ክህነት ያንተ? እንደ መልከ ጸዲቅ ነው። ዕብራውያን 7 ላይም እንደዛ ነው። እንደ መልከ ጸዲቅ የሚሆን ሌላ ካህን ሊነሳ ያስፈልግ ነበርና በማለት ሌላ ካህን ነው የሚለው ኢየሱስን። ራሱ ያ መልከ ጸዲቅ ነው አይልም። ግን መልከ ጸዲቅ እናትና አባት የለውም። ግን ምንድን ነው ታዲያ እሱ ሲባል ቁጥር 5 ላይ ሰው ነው። ይህ ሰው እንዴት ብርቱ እንደነበረ የተባረከ እንደነበረ ተመልከቱ ይላል ጳውሎስ። ማለት የዕብራውያን ጻፊ ማለት ነው። የዕብራውያን ጻፊ ያው ጳውሎስ ይሁን አይሁን አይታወቅም። እንግዲህ ጳውሎስ ይላሉ አብዛኛውን፣ ግን መረጃ የለም ነው ራሱ በውል አይታወቅም የሚል ነገር ነው ያለው። የዕብራውያን ጻፊ ሲነግረን ይህ ሰው ይላል። ሰው ነው፣ ልደት የለውም፣ ሞት የለውም፣ የትውልድ ቁጥር የለውም፣ እናትና አባት የሉትም። ግን ሰው ነው። አናውቅም፣ ዊዶን ነው፣ ምንም የምናውቀው ነገር የለም። እውቀቴ እኔ እዚህ ድረስ ደረጃ ነው። ከዚህ የተረፈ ነገር አይ እሱ ሰው አይደለም ሰው ነው እንደዚህ ነው ወይ ደግሞ መልአክ ነው ምናምን የተለያየ ነገር ክርስትና ውስጥ ይነገራል። እኔ ማቀው እናትና አባት የሌሉት ልደት የሌለው ሞት የሌለው የትውልድ ቁጥር የሌለው ሰው ነው። ግን ያንን ነው የምንረዳው። የመጨረሻ ጥያቄ ስለ መንፈስ ቅዱስ ከዚህ በፊት አንድ ቪዲዮ አይቼ ነበረ። በደንብ አላስታውሰውም፣ ያንተው ትምህርት ነው። ግን ስለ መንፈስ ቅዱስ ምናልባት ድጋሚ ብትነግረን የሚል ሀሳብ። መንፈስ ቅዱስ እንግዲህ እንደ ባይብል መንፈስ ቅዱስ ከአፍንጫውና ከአፉ የሚወጣ ነገር ነው አይደለ? መዝሙረ ዳዊት ምዕራፍ 33 ቁጥር 7 ላይ በአፉ እስትንፋስ ይላል፣ ከአፉ የሚወጣ እስትንፋስ ይላል። እስትንፋስ ለሚለው የዕብራይስጥ ቃል ሮሃ ነው የሚለው፣ መንፈስ ነው የሚለው። ኦሪት ዘጸአት ምዕራፍ 15 ቁጥር 8 ላይ ደግሞ በአፍንጫው እስትንፋስ ውኆች ተከመሩ ይላል። ውኆች ማለት የውሃ ብዙ ቁጥር ነው። ውሃዎች ማለት ነው። ተከመሩ በአፍንጫው እስትንፋስ። እስትንፋስ ለሚለው ቃል ሮሃ ነው የሚለው፣ መንፈስ ነው የሚለው። ስለዚህ መንፈስ ቅዱስ ከአፍንጫውና ከአፉ የሚወጣ ነገር ነው ተደርጎ የተቀመጠው እንጂ ራሱን የቻለ ፐርሰን ወይ ደግሞ ራሱን የቻለ አምላክ አይደለም።
ራሱ እንደዛ የለም። ራሱ አንድ አምላክ አለ። ከዛ ከአፍንጫውና ካፉ እየተሸነሸነ የሚወጣ ነገር እንጂ ራሱን የቻለ ፐርሰን አይደለም። ፐርሰን ተሸንሽኖ አይወጣም መቼም። አንተ ከአፍና ከአፍንጫ የሚወጣው ነገር ምንድን ነው? እንደዛ ነው ያስቀመጠው ባይብል። ምናልባትስ የእግዚአብሔር መንፈስና መንፈስ ቅዱስ ልዩነት አላቸው ወይስ አንድ ናቸው? መንፈስ ቅዱስ የሚለው ያው የእግዚአብሔርን መንፈስ ነው። ይህ የሚለው ባለቤትነቱ የሚጠቃ ወደ እግዚአብሔር ነው። አንድ እግዚአብሔር አለ። የዛ መንፈሱ መንፈስ ቅዱስ ይባላል። ቅዱስ መንፈስ ለምሳሌ ማቴዎስ 12 ላይ እርኩስ መንፈስ ከሰው በወጣ ጊዜ ማደሪያ እንፈልጋለሁ ምናምን እያለ ሄደ ይላል። እርኩስ መንፈስ ምንድን ነው? ራሱ እርኩስ መንፈስ ምንድን ነው? ራሱን የቻለ ከሰይጣን የተለየ አካል ነው ወይስ የሰይጣኑ የራሱ መንፈሱ ነው? እርኩስ መንፈስ የሚባል ከሰይጣን የተለየ አብሮ ያለ ከሰይጣን ጋር ያለ ፐርሰን አለ? ሌላ ፐርሰን እርኩስ መንፈስ የሚባል የለም። ግን የሰይጣኑ መንፈስ ነው እርኩስ መንፈስ እየተባለ የሚባለው። እርኩስ መንፈስ አለ፣ ቅዱስ መንፈስ አለ። ከዛ አንጻር ብታየው ጥሩ ነው። እና ቅዱስ መንፈስ ማለት እንደዛ ነው። ለቤዛ ቀን የታተማችሁበትን ይላል ኤፌሶን ምዕራፍ 3 ቁጥር 19 ላይ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ይላል። ያ የእግዚአብሔር መንፈስ ቅዱስ ነው ተብሎ ነው የተቀመጠው ማለት ነው። ከዛ አንጻር ማየት ትችላለህ። መልካም አመሰግናለሁ። ሰላም ሁኑ። እግዚአብሔር ይባርክ። ሰላም ሆነ። አትጥፋ። እሺ እስቲ ብሩክ የሚባለው ልጅ መረጋጋት ከቻለ አስገቡት። በጣም ተንቀጨቀጨ ከሚባለው በላይ። እንዴት አነሻችሁ? ሰላም አመሸህ። ቆይ አንዴ ሪስኮ ኢብራሂም እስቲ አርፎ ካልተቀመጠ ያው ይወርዳል። መረጋጋት ካቃተው ማለት ነው። ብሩክ እኔ ጋር አልገባም። ቆይ ሎድ እያደረገ ነው። ኦኬ ሮሮ ያወራል እዚህ መጥቶ ይንጦለጦላል አይደል? ሲንጦለጦል ነበር። ያው መጥቷል። አሁን መጥቷል። ኡስታዝ አቤት ይሰማኛል። እንዴት ነው? ምንድን ነው እንደዚህ? ምን ነው? ምን ሆንኩ? በቃ መረጋጋት የሚባል ነገር እኮ ያስፈልጋል። ራሱ ክርስቲያን አይደል? ኧረ በጣም ተረጋግቼ እኮ ነው ያወራሁት። እድሉን ሰጠኝ፣ ሳወራ አወረድከኝ። ሌላ ምንም እኮ ያወራሁት ነገር የለም። ኧረ እኔ አላወረድኩም። ከኔ ጋር አላወራህም። ከኔ ጋር አወርተሃል። ያወረደኝ ሰው አወረደኝ። ብቻ እድል ሰጠኸኝ፣ ሳወራ አወረድከኝ። አለመረጋጋትን እኮ አሁንም አወረድከኝ የምትለው ይሄን ነው። ይኸውልህ አለመረጋጋትን ቸኩለሃል። ራሱ አወረዱኝ በል ወይም ደግሞ አወረዳችሁኝ ብትል ይሻላል። እኔ አላወረድኩም፣ ከኔ ጋርም አላወራህም። እንትን ነው አየህ፣ ስለምቸኩል ነው እንደዚህ አይነት ነገር የሚመጣው ማለት ነው። አሁን ልክ እንደ ፋሚሊ ልክ እንደ ብራዘር ምናምን ወንድምን እንደምታወራው አድርገህ እስቲ ለማውራት ሞክር። ክርስቲያን አይደለ ብሩኬ? አዎ በትክክል። ምን ክርስቲያን? ፕሮቴስታንት ወይስ ኦርቶዶክስ? ፕሮቴስታንት። ፕሮቴስታንት በቃ ነው። ፕሮቴስታንት እንደውም የመንፈስ ፍሬ የሚባል ነገር አለ ገላትያ 5:19 ላይ መረጋጋት፣ ትዕግስት የሚባሉ ነገር የመንፈስ ፍሬ ነው። ስለዚህ ልክ እንደ መንፈሳዊ ሰዎች አውራ ስታወራ ማለት ነው። በስላሴ ታምናለህ አይደል ብሩክዬ? አዎ በደንብ አምናለሁ። ኦኬ እንትን ፈንክሽናል ሰቦርዲኔሽን ትቀበላለህ በስላሴ ላይ? ግን እኔ አንድ ጥያቄ መጀመሪያ ልጠይቅህ አንተ። ወይ እንጂ አዎ አምናለሁ ብለህ ቆይ አንዴ እንጨርስ እንጂ ብሩክዬ። እንትን ሬስትለስ ባንድ የሆንክብኝ እኮ። እሺ ለስላ አዎ አምናለሁ አልከኝ። ፈንክሽናል ሰቦርዲኔሽንን ታምናለህ ወይ አልኩ። ኦፍ ኮርስ በትክክል። ፈንክሽናል ሰቦርዲኔሽን አለ በትሪኒቲ ላይ? ኦፍ ኮርስ። ኦኬ ምኑ ላይ ነው ያለው? ኦንቶሎጂካል ትሪኒቲ ላይ ነው? ኢኮኖሚክ ትሪኒቲ ላይ ነው ፈንክሽናል ሰቦርዲኔሽን ያለው? እኔ ግን ከዛ በፊት ጥያቄን ብትመልስልኝና ይሄንን ባብራራልህ ደስ ይለኛል። ታብራራልኛለህ፣ ችግር የለውም። ቀለል አድርጌ እኮ ነው የጠየኩህ እና ስትመልስልኝ። አንዴ ብራዘርዬ፣ አንዴ አሁን እስካሁን ድረስ ያወራሃቸው ሙሉውን ይሄ ሁሉ ሰው እየሰማ በውሸት ልክ ነው ብሎ ከሚሄድ መጀመሪያ ያወራሃቸውን ነገሮች በጠቅላላ አንድ በአንድ ይሄን መልስና ትሄዳለህ። ታስተምረኛለህ። ይኸኛው አሁን መጀመሪያ ጨርስልኝ። በመጀመሪያ ለምንድን ነው ክርስቲያን ሰዎች ማታስገቡት እዚህ ላይ ዲቤት ላይ? ለምንድን ነው የምትፈሩት? ችግር ማንኛውም ሰው መምጣት ይችላል። ማንኛውም ሰው አንተ ተረጋጋ እንጂ በፍጹም አታስገቡም። ክርስቲያን ሰው አብሶ ፕሮቴስታንት ሰው አታስገቡም እዚህ ቦታ ላይ። ማን ይግባልህ? ማን ትጠራልናለህ? እኔ አሁን በመከራ እኮ ነው ያስገባኝ እኔን እንኳን ማለት ነው።
አንተ እኔ ማውራት አሁን አላስገባውም። ይኸውልህ ለምን አትረጋጋም? ብሩክዬ እኔ ስማኝ፣ ማውራት ስትፈልግ ከኦርቶዶክስ ጋር ሳይሆን ከፕሮቴስታንት ጋር ነው ማውራት ያለብህ። ችግር የለውም። አንተ የምትፈልገውን ሰው ታስገባልናለህ። አንተ የምትፈልገውን ሰው ይሄ ብቁ ነው ብለህ የምታስበውን ሰው ጨዋ ነው፣ ስርዓት አለው፣ ዲቤት ሜካኒዝሞችን ያውቃል፣ ኤቲክስና ሞራል አለው ብለህ የምታስበውን ሰው መጋበዝ ትችላለህ። እሺ ችግር የለውም። አሁን ወደ ፖይንቱ ተመለስና የፈንክሽናል ሰቦርዲኔሽን ያለው ኦንቶሎጂካል ትሪኒቲ ላይ ነው ኢኮኖሚክ ትሪኒቲ ላይ ነው ያለው? እኔ አሁን እኮ ስለ ጥያቄ እኮ እኔ አንተን ጥያቄ ለመመለስ መጀመሪያ እኔ የገባሁት ለምንድን ነው አንተ እንድጠይቀኝ ነው እንዴ? ወይ አሁን ይሄንን መልሰው። አሁን መልስልኝና ለምን ትጨናነቃለህ? አትጨናነቅ። እኔ ምን ያጨናነቀኛል? አትቆጣ። እሺ እኔ ምን ያጨናነቀኛል? እኔ እስቲ ላስደምጥህ ድምፅህን። ቆይ የገባሁት ትጠይቀኛለህ። ችግር የለውም። አንተ እንድጠይቀኝ ነው የገባሁት። ይቻላል እኮ እንድትጠይቅ ለመጠየቅም ነው ለመጠየቅም ነው፣ ሁለቱም ሊሆን ይችላል። እሺ መልስልኝና ወደዛ ትሄዳለህ። መጀመሪያ አንድ በአንድ ከመጀመሪያው ጀምሮ ያወራቸውን ነገሮች እያረምኩ መሄድ እፈልጋለሁ። እሺ ችግር የለውም። ይሄኛው ከብደዋል ወይስ ልዘለው ፈልገህ ነው? ወይኔ ፈጣሪ፣ አሁን የጠየኩት ይሄን እንጨርስና ከዛ በኋላ ወደዛ። በጣም ቀላል ጥያቄ ነው። አሁን ለአንተ በጣም ይሄ በጣም መልስልኝ። ኢምንት የሆነ ጥያቄ ብራዘር እኮ ቀላሉ ነው። ከቀላሉ እንጀምርና ወደ ወስብስቡ እንሄዳለን። ችግር የለውም። አሁን ከቀላሉ እንጀምርልኝና ወሂድ ነው ስምህ? ችግር ይኸው ይታየህልን። ከስሜ ምን አለ? አታገባኝ። ወሂድ ነው ስምህ? ከስሜ ምን አለህ ነው እኮ የምልህ። ስሜን ተወውና ችግር የለውም። አሁን ወደ ፖይንቱ ሂድ እባክህ። ወደ ፐርሰናል ያታርገው። አሁን ምን ታደርጋለህ? ከቀላሉ ወደ ውስብስቡ እንሂድ፣ ከሲምፕል ወደ ኮምፕሊኬትድ እንሂድና በቀላሉ እስቲ አሁን ቀላሉ ጥያቄ አሁን እንደዚህ አይነት ይኸውልህ፣ አሁን እኔ አንተ ቤት ስለመጣሁኝ አይደለም፣ ሪስፔክት ሊኖር ይገባል። ምንም አይነት ነገር ሲሆን ነው ለሚመጣው ሪስፔክት የሌለ ለሚመጣው ሰው እንደፈለክ እኮ ነው የምታወራው። አሁን ምን ታደርጋለህ መሰለህ? ፐርሰናሊቲውና ፈንክሽናል ሰቦርዲኔሽን ያለው የኢንዋርድ ፈንክሽን ላይ ነው ወይስ አውትዋርድ ፈንክሽን ላይ ነው? ወይም በቀላሉ ኦንቶሎጂካል ትሪኒቲ ላይ ነው ወይስ ኢኮኖሚክ ትሪኒቲ ላይ ነው ያለው? የቱ ጋር ነው ያለው? እኔ አንድ ፕሮቴስታንት ትምህርት ብራዘር ምን አይን ጨርስና ከዛ ትጠይቀኛለህ። ችግር የለውም ብሩክዬ። ለምንድን ነው አንተ የምትፈራው? ቆይ እኔ አልገባኝም። የፈራውማ አንተ ነህ እንጂ እኔ መች ፈራው? ድም እሰጥሃለሁ እኮ ብያለሁ። ምንም ዙሪያ ጥምጥም የለም። ሲምፕል ነው አልክ፣ ጥያቄው ሲምፕል ነው አልክ። ወደ መልሱ ግባና እኔ እሱን የሁሉ ሰው እየሰማ አይደል እንዴ? በዚህ ሁሉ ሰው ፊት እመልስልሃለሁ ይህን ጥያቄ ትመልስልኛለህ። መጀመሪያ መልስና ከዛ ወደ ችግር የለውም። አሁን ለጠየቀኝ ጥያቄ ሳርምህ ራሱ ብዙ መልስ ስለምታገኝበት ነው። እድሉን ስጠኝ። ችግር የለውም። መጀመሪያ አርመኝና ይሄንን አርመኝና ጥያቄውን አርመውና ከዛ ወደዛ ትሄዳለህ። ችግር የለውም ብሩክዬ። ኧረ በጣም በገርም ቀጥል ሂድ። ግን በመጀመሪያ ደረጃ እዚህ ውስጥ ለገቡት ማለት ነው። ቀደም ፎዚ የምትባል ልጅም ገብታ ወደ ፖይንት ሂድ። አንዴ ብራዘር ወደ ፖይንት ሂድ። ወደ ጥያቄ ልሄድልህ ነው ብራዘር። አሁን ቢያወርዱ ይሄንን ተንተርሼ ነው ቢያወርዱ እኔ የለሁበትም። ጥያቄው ላይ ብቻ ፎከስ አድርግ። ከኔ ጋር ነው እያወራ ያለው። ለምንድን ነው የምትፈሩት እናንተ? ጴንጤ ሲገባ በቃ ኧረ ማንም አይፈራም። ኧረ ማንም አይፈራም። ሂድ። ማን ነው የሚፈራ? ሂድና የፈለከውን አስተማሪ አምጣና መጥቶ ይማራል። ቁጭ አድርገን እየቆነጠጥን ነው የምናስተምረው። የፈለከውን አስተማሪ አምጣ። ደፍሮ አይመጡም እኛ አካባቢ ላይ። ያው እዛ ዳር ላይ ሆኖ የውይይት ጥሪ ምናምን ሊል ይችላል እኛ በሌለንበት እንጂ ደፍሮ አንድ ሰው የሚመጣ ነገር የለም። እዚህ አምጥተን ውይይት አይደለም የምናወያያቸው እኮ ጥያቄ እንዲጠይቁ ነው የምናደርጋቸው፣ እንዲማሩ ነው የምናደርጋቸው። ቁጭ ብለው ማለት ነው። እንደዛ ነው የምናደርጋቸው በዚህ ደረጃ። እሺ እንግዳ ነበር መሰለኝ፣ ይቅርታ አስወረድ ነው። አዎ ሌላ ክርስቲያን እንደሙ ልጅ ይግባ። አስገባ። መሲ አሰላሙ አለይኩም። ወአለይኩም ሰላም። እየቆነጠጥን ነው የምናስተምራችሁ። ነይ ርዕሳሽን ሰብስቢ በያቸው። ይቀጥሉ። እንትን አይመጣም አለ እኮ እዚህ ፕሮቴስታንት አይመጣም አለ። ፕሮቴስታንት አይደል እንደ ሞላ የቀደሙ ልጅ እኮ ራሱ ፕሮቴስታንት ነው። ብዙ ፕሮቴስታንቶች ናቸው የሚመጡት እና ራሱን በቃ መስቀሉ ነው ራሱ እና በጣም እንትን ብሏል እኮ ብድ ነው ያለው። እሺ ሪስኮ እንዴት አመሻችሁ? እንዴት አመሸ? ይቅርታ ቅድሚያ እነሱን እንስጠው ብለን ነው ሲቆነጠንጥ አየነውና ሬስለስ ሲሆንበት ትንሽ ጸበል ምናምን ለመርጨትም ምናምን እንዲያመቸም ብለን ነው። ጸበል ትንሽ ረጨ ነው የሱ ትንሽ ለየት ይላል። አጀሬው የሱ ትንሽ ለየት ይላል እና ጸበል ትንሽ ይቅመስ ብለን ነው ረጨት አደረግ ነው ማለት ነው። እሺ ቀጥል።
እኔ ክርስትና ላይ እንትን ጥያቄ ነበር ማለት የማይገባኝ ነገር ስለሆነ ይሄ ስጋና ደሙ አይደለም። ያው በትክክለኛ እንትንም ስላልሆንኩኝ ብዙ ፎሎ ስለማላረግ ነው እምነቴ ላይ ብዙም አይደለም። እና ይሄ ስጋና ደሙ የሚባለው ኮንሰፕት እኔ ዘላለሜን እንዳወዛገበኝ ነው እና ትንሽ ብታበራልኝ። ይሄ ሮብ ዓርብ የሚጾሙ ከስጋ ምናምን የሚባለው ነገር እንጃ እንግዲህ እነሱን ጠይቃቸው። ስጋና ደም የሚሉት ነገር እንደዛ ነው። ስጋና ደሙን ብለው የሚያስቡት መለኮት የተዋሃደው ነፍስ የተለየ ነው ብለው ያምናሉ። መለኮትነት አለው ብለው ነው የሚያምኑት። ወይኑ ወደ ደሙ እንደገና ደግሞ ህብስቱ ደግሞ ወደ ስጋው ይቀየራል ብለው ያምናሉ። እንደዛ ነው እምነታቸው የነሱ ማለት ነው። ስለዚህ አሁን ምንድነው መሰለ ያ መለኮት የተዋሃደው ነፍስ የተለየው ስጋና ደም አንተ ስትበላውና ስትጠጣው ወደ አንተ ስጋውን ከስጋው ደሙን ከደማችን ያዋህድልን ፈጣሪያችን የሚል ጸሎት ሁላ አላቸው። ስለዚህ ከአንተ ስጋ ጋር ያ መለኮት መጥቶ ሲዋሃድ ከአንተ ደም ጋር ደግሞ ያ መለኮት የመለኮት ደም መጥቶ ሲዋሃድ አንተ ራስህ ፍጹም አምላክ ፍጹም ሰው ትሆናለህ መጨረሻ ላይ። ይሄን ታውቃለህ? አስበው ታውቃለህ? ፍጹም አምላክ ፍጹም ሰው ትሆናለህ አንተ ራስህ ማለት ነው። ምክንያቱም አንተ አካል ላይ ስጋና ደም ላይ መለኮት ተዋህደዋል። ገባ? ያ ትምህርት ነው አንደኛ ነገር። ያ ደግሞ የተዋሃደው ስጋና ደም ከስጋና ደም ጋር ካልተዋሃደ የበላውና የጠጣኸው በሌላ መልኩ ከሰውነትህ ይወገዳል ማለት ነው። ዛት ሚንስ ስጋና ደሙን ያ መለኮት የተዋሃደው ነፍስ የተለየው ስጋና ደም ትጸዳዳለህ ማለት ነው። ማቴዎስ ወንጌል ምዕራፍ 15 ቁጥር 17 ላይ ባለው ጥቅስ መሰረት ወደ አፍ የሚገባ ሁሉ ወደ ዳር ይወጣል ነው ያለው ኢየሱስ። ወደ አፍ የሚገባ ኢንፑት የተደረገ ነገር ሁሉ አውትፑት የሚደረግ ከሆነ አውትፑት ሲደረግ ያ ስጋና ደም መለኮት የተዋሃደው ስጋና ደም መለኮት የተዋሃደው ነፍስ የተለየው ስጋና ደም ደግሞ አውትፑት እንዴት ይሆናል? ወደ ሌላ ነገር ይቀየራል ወይ የሚል ጥያቄ ሁላ ነው ያለን። ብዙ ጥያቄ ነው ያለን እንደዚህ አይነት ነገር ማለት ነው። ሞር ይሄንን ጥያቄ አንተ ስታገኛቸው ጠይቃቸው እነሱን። እሺ ያው አንተ ስታውራራ በደንብ ጎበዝ ስለሆንክ ከነሱ የተሻለ ትመልሳለህ ብዬ ነው። ከጠየቀን እነሱን ታውቃለህ፣ ያው መገፍተር ነው እንጂ ሌላ ነገር የለውም። ለዛ ነው ሌላ እኔም ከአንተ ጋር ጠያቂ ነኝ። እሺ ይሁን። እሺ ሌላ ደግሞ የቁርአን ጥያቄ ነበረኝ። የክርስቲያን ስጋ መብላት ይፈቀዳል ወይስ እንዴት ነው? ይፈቀዳል የሚል የሆነ 5ኛው ምዕራፍ ላይ ምናምን እንደኛ ነገር አለ ምናምን ብለውኛል። እሱ ነገር እንዴት ነው? አንዳንዶች ይፈቀዳል ይላሉ፣ አንዳንዶች አይፈቀድም ይላሉ። እኔ ሙስሊም ጓደኞች ይበዙኛልና አንዳንዶች ይበላሉ፣ አንዳንዶች አይበሉም። ነገሩ እንዴት ነው? እስቲ ሁለት አይነት እይታ አለ። አንደኛው ሱረቱ በቀራ ምዕራፍ 2 ቁጥር 121 ላይ ሙሽሪክ ሴቶችን ማግባት የተከለከለ ነው ይላል። በሱረቱ አናም ምዕራፍ 6 ቁጥር 120 ላይ ደግሞ 21 ላይ ደግሞ ካላ ስም ውጪ ሌላ የተወሳበትን እንዳትበሉ የሚል ነገር አለ። ይሄ እንግዲህ ምን ይባላል? ጥቅላዊ እንትን ነው ሙሽሪኮችን ማለት ነው። ሙሽሪክ በሚለው ነገር ማለት ነውና አላህ ከሙሽሪኮች መካከል አህሉል ኪታብ ወይም የመጽሐፉ ሰዎች የሚላቸውን ሱረቱ በይና ምዕራፍ 98 ቁጥር 1 ላይ ይለያቸውና ኤንድ በሚል ወይም ደግሞ ወ በሚል አርፉ ላጥፍ ይለያቸውና ይነጥላቸውና ሱረቱ ማይዳ ምዕራፍ 5 ቁጥር 5 ላይ ያለውን ያወርዳል ማለት ነው። ስለዚህ መጀመሪያ የተከለከለው አጠቃላይ በጥቅላዊ የሆነ ነገር ነው። ግን በተናጠል ደግሞ የአም የነበረውን ሐስ ያደርገውና ከዛ በኋላ አላህ ያንን ለአህለል ኪታቦችን እያወቀ ይፈቅዳል የሚል አንድ አስተምሮት አለ ማለት ነው። ይሄኛው ነው። ሁለተኛው ነገር ደግሞ መጽሐፍን ከተሰጡት ከሚለው ላይ ሚን ምትል አርፍ ጀራለች ወይም ደግሞ ከምትል ነገር አለች። ያ ነገር ፓርሻልን የሚያመለክተው። ስለዚህ ከመጽሐፉ ሰዎች መካከል በመዋሂድ የሆኑትን ወይም ደግሞ በሞኖቲስት የሆኑትን በአንድ አምላክ አስተምሮት የሚያምኑትን ነገር ግን ትሪኒቲ ላይ የስላሴን ስም የማይጠሩ ሲባረኩ ወይም ደግሞ የኢየሱስ ክርስቶስን ስም የማይጠሩ ዩኒታሪያን የሆኑ ሰዎች ቢኒታሪያን ያሉና ትሪኒታሪያን ያሉን ሰዎች እነሱን ያረዱትን መብላት ይፈቀዳል፣ ሴቶቻቸውንም የነሱን ማግባት ይፈቀዳል ብለው በሁለት መልኩ አስቀምጠውታል ማለት ነው። እኔ ወደ ሁለተኛው ነው ማዘነብለው ማለት ነው። የመጀመሪያውም እይታ እንዳለ ሆኖ ማለት ነው። ሁለት አይነት እይታ አለ በዚህ ነገር ላይ ማለት ነው። ይሄን ይመስላል። ይጨምሩላል እነ ኡስታዝ አቡል ወሃሪ ኡስታዝ ሳሚም ስላሉ ይጨምሩላል። ጨምሩለት ኡስታዞች። ያልከው ማለት ይከለከላል በሚለው ነው እንትኑ ሞር የምትቀበለው ሳይሆን ሞር እንትኑ ነው ሞር የኛው ነው ሴንስ የሚያደርግልኝ ማለት ነው። ሁለት አይነት የስኮላሮቹ በሁለት መልኩ ነው የሚያስቀምጡት። ግን ሁለቱንም አልቃወምም። ሁለቱንም ነው እንትን ብለው ግን ሞር ሴንስ የሚያደርግልኝ ሁለተኛው ነው ለማለት ፈልጌ ነው። እነሱ ይጨምሩልሃል ከፈለክ
ኡስታዞቹ ካላችሁ ጨምሩለት። ኢብራሂም ካለ ጨምርለት ከፈለክ። አይ ለዚህ ሀቅ የሆኑ ሰዎች አሉ። ሳሚ አቡልቡኻሪ ኢንሻአላህ አላችሁ። ሳሚ ግን ለምንድን ነው የማያወራው? በጣም ይገርመኝ ነው ወላሂ፣ በጣም እኔ ላስወርደኝ ነው። ሆን ብሎ እኮ ነው። ተውት እሱን። ለማንኛውም አይ ኡስታዝ ገልጾታል እኮ በግልጽ በነሱ የመጣበት ነገር ነው። በዑለሞች መሀል ውዝግብ አለበት። ሁለቱም ማስረጃዎችን ይዘው እየተናገሩ ያሉት ወልዕልሙ ዒንደላህ። ግን በጥቅሉ እዚህ ጋር አንዳንድ ሰዎች ግንዛቤ የማያይዙት ነገር አለ፣ ወይም የሚሰጡት ሚስ የሚያደርጉት ነገር አለ። ሁሉም ዑለሞች የሚከለክሉት ነገር አለ። ሰውየው ሙስሊም ነኝ ቢልም ወይም ደግሞ በክርስትና መጽሐፍ አይሁድም የሆነ ክርስቲያን ለምሳሌ ለዝክር ለመሰል ነገሮች የሚያርዷቸው ምግቦች አሉ። እነዛን በተመለከተ ውሃቸውም አይጠጣም፣ ቆሏቸውም አይበላም። በኢጅማዕ ዑለማ አይፈቀድም። ለምሳሌ ቀን ታስቦበት የሆነ አምልኮ ታስቦበት የታረዱ ነገራቶች አይፈቀዱም። ለምግብ ተብለው የተዘጋጁ እርዶች ላይ ነው ውዝግብ ያለው ማለት ነው። ውዝግቡ የሚመለከተው ያንን ነው። ኖርማሊ ለመብልነት ብቻ የተዘጋጀ ከምንም አይነት አምልኮ ጋር ያልተያዘው ያንን በተመለከተ አላህ ሱብሓነሁ ወተዓላ በሱረቱል ማኢዳ ላይ ባስቀመጠው መልኩ መብላት እንደተፈቀደልን ነው የሚያስቀምጠው። ሌሎች ዑለሞች ደግሞ አይደለም የድሮ አሁን ላይ ያሉት ሰዎች ይሄ አይመለከታቸውም። ምክንያቱም አሁን ላይ ያሉት በተለይ እኛ ሀገር ላይ ያለው በተለይ የኦርቶዶክስ እምነት ተከታዮችን ካያቸው ከትሪኒቲም አልፈው በየቀኑ የሚያመልኳቸው ነገራቶች አሉ። በአንድ እንትና በሁለት እንደዚህ በሶስት እንደዚህ እያሉ ያምናሉና እነዚህ አህለል ኪታብ የሚለው መገለጫ ውስጥ አያስገባቸውም የሚሉ ዑለሞች አሉ በሀገራችን። እውቀቱ አላህ ዘንድ ነው። ዑለሞች መሀል ውዝግብ ያለበት ነገር ነው። ውዝግቡ ያለው ግን ለምግብነት የተዘጋጀው ላይ ኖርማሊ ለምግብነት የተዘጋጀው ላይ ነው እንጂ አምልኮ በዓላትን መሰል ነገሮችን ተደርገው የተዘጋጁ ምግቦች እርዶች ማለት ነው ያን ቀን አይደለም እርድ ውሃውም አይፈቀድም ነው። አላሁ አዕለም። ጀዛከላ የረን ጀዛ ኡስታዝ ተመልሷል ማለት ነው። ሳሚ የምጨምርበት ነገር ካለ ጨምርበትና ወደ ቀጣይ ወደ ሌሎች ሰዎችም ካሉ ክርስቲያኖች ካላችሁ መግባት ትችላላችሁ። በተነሳው አርዕስት ላይ በስላሴ ላይ በቂ የሆነ ማብራሪያ በቂ የሆነ ትምህርት መስጠት ትችላለሁ የሚል ሰው ካለ መግባት ይችላል። ግን ተረጋጉ እዚህ ስትመጡ ማለት ነው። ኢሞሽናል አትሁኑ፣ ራሽናል ሁኑ። ስሜታዊ መሆን ጥሩ አይደለም፣ ምክንያታዊ መሆን ጥሩ ነው። ነፍስያችሁን ገራ አድርጋችሁ ኑ እዚህ ስትመጡ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዙና ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህመድ መስዬ ከፋ አለኩም ሰልማን ኢብሮ ሁላችሁንም ሰላም ብያለሁ። ስሚዞ በስንት ጊዜ ስሚዞ በጣም ረጅም ታይ ስሚዞ አማን ነው ወይ አማን ናችሁ? መሲ ስሚዞ አልሐምዱሊላህ ማሻአላህ ማሻአላህ። አንድ እንደ አስተያየትም እንደ ጥያቄ ነበረኝ ኡስታዝ። ያው አንተ ጋር ተደርቤ ቅድም ልጁ ለጠየቀው ደም የሚለው የክርስቶስ ደም የሚለው ኬዝ ከዛ ፍጥረት ጀምሮ በጣም ብዙ ቦታ ላይ ደሙ ያለችበትን ስጋውን አትብሉ የሚል ትእዛዝ አለ አይደለም እንዴ ኡስታዙና? ደም ማስገባት ተከልክሏል። ታዲያ ለምንድን ነው በክርስቶስን ደም መውሰድ ህገወጥ ያሉ ነው? ለምንድን ነው ቶራው ይሻራል ወይስ ክርስቶስ ነው ስተተኛ? ይሄን የኔ ጥያቄ። አይዋ ኡስታዝ ከመመለሱ በፊት ወንድም አህመድ እሺ በላይ ልነበረ የኔንም ጥያቄ ነው ያነሳው። ልጁ ራሱ ወጣ ኪኮ ነው ኪሞ ባይወጣና እዚህ ሆኖ ከኦሪት መስዬ አንድ ሰው ሁለት ጥያቄ ነው የሚፈቀድለት በቤታችን እንትን ማለት ነው። አንድ ክርስቲያን ሲገባ ማለት ሙሉ ቀን ከአንድ ክርስቲያን ጋር አናወራም። ሁለት ጥያቄዎች ብቻ ይጠይቃሉ። በሁለቱ ጥያቄ እንትላለ። ውይይት ከፈለገ አንድ ሰው ግን ውይይት ከፈለገ ደቂቃ ተሰጥቶት ምናምን በደንብ ማውራት ይችላል። ግን ጥያቄ ከሆነ የሚመጡትና የሚጠይቁት ለመጠየቅም ማክስ 2 ደቂቃ ነው የሚፈቀድለት። እንደዚህ አይነት ህግ አለ እኛ ጋር ለማለት ተፈልጌ ነው እንጂ እናንተ ደግሞ ሐሳባችሁን ጨርሱ። አውሪ እንድታቂው ነው ለጀነራል ኖሌጅ አይደል? ይብሩ እንደዛ ነው አይደል ህጋችን? አዎ ኡስታዝ ነው። አዎ እንደዛ ነው። አዎ ለመሲ እንናገር ብዬ ነው። መሲ ቀጥይ። ጥሩ እሺ። በላያ ጥሩ ጥያቄ እኔንም ጥያቄ ነው ያነሳው። እኔ ማለት የፈለኩት ተጨማሪ ጥያቄ ጠይቅ ሳይሆን ስለ ኢየሱስ ስጋና ደም ነው ያነሳውና ክርስቲያኖች የስላሴ ዶክትሪን አማኞች በሚሉት ሳይሆን እንዲመለስለት የፈለገው እሱ እንትን ነው። ጥሩ ልጅ ነው፣ አንተን ያከብርሃል፣
አንተ ከነሱ የተሻልክ ታብራራለህ እና አብራልኝ ብሎ ነው የመጣውና የሥላሴ ዶክትሪን አማኞች ከሚሉት ይልቅ መጽሐፍ ቅዱስ ከሚለው ብትመልስለትና ለምሳሌ ኦሪት ላይ ደም መብላት የተከለከለ የእንስሳ ደም ይከለክላል። ኦሪት ላይ አይደለ? ዘሌዋውያን ላይ የእንስሳ ደም የተከለከለ ነው። ዘፍጥረት ላይ ራሱ የሰውን ደም ያፈሰሰ ደሙ ይፍሰስ ይላል። የሰው ልጅ ማለት ነው። የሰው ልጅ ደም በእግዚአብሔር ዘንድ እንትን ነው መፍሰስ የለበትም። ስለዚህ ይሄ ኢየሱስ ሥጋ ወደሙ የሚለው የሥላሴ ዶክትሪን አማኞቹ እንደሚሉት አይነት አይደለም። የመጽሐፍ ቅዱሱ ኢየሱስ ሥጋና ደም የተባለው እንትን ነው መከራው ነው ስለሚደርስበት ችግር እንጂ ልክ የሥላሴ ዶክትሪን አማኞቹ ለምሳሌ ፕሮቴስታንቶቹ ሌላ ነው የሚሉት፣ የኦርቶዶክሶቹ ሌላ ነው የሚሉት ካልተሳሳኩኝ። ያው በእርግጥም በክርስትናው ዓለምም ስለነበርክ ኡስታዝ የኦርቶዶክሶቹ ትክክለኛ የኢየሱስ ሥጋና ደም ሲሉ እነዚህኞቹ ፕሮቴስታንቶቹ ደግሞ ምሳሌ ይላሉ። እና ልጁ አክብሮ ከፈልጎ ከነሱ ከክርስቲያኖቹ የተሻለ ትመልስልኛል ያለው መጽሐፍ ቅዱስን ፎከስ አድርገን እንድትመልስለት ነው። ስለዚህ መጽሐፍ ቅዱስን ፎከስ አድርገን ስናየው ኢየሱስ ሥጋና ደም ያለው መከራን አይደለም ወይ? ኦኬ። ምክንያቱም በኦሪት ደም የተከለከለን እንኳን አይደለም የሰው ደም የእንስሳ ደም እግዚአብሔር ሰዎች እንዲበሉ አይፈልግም። ይሄንን ፎከስ አድርገን እንደው ብታይለት ለማለት ነው። አስረዘምኩኝ፣ ይቅርታ። ኦኬ አህመድ ጨርሰሃል ሐሳብን? እሺ መሲ የተወሰነ ይሄድበታለሁ። አህመድ ጨርሰሃል ሐሳብን? አህመድ በላያ ኦልሞስት ሲሚላር ነው ኡስታዝዬ፣ ሲሚላር ነው ግን ቤዚኩ ኩዌስችን ልክ እንደዚሁ እንዳለ ሆኖ ለምሳሌ አንተ በሪፈረንስ ስለሆነ የምትራመደው አንደኛ ሳሙኤል 14:33 ላይ ታስታውስ እንደነበር ምን አለ? ደህና መሻችሁ ኢብራሂም፣ እንደምን አመሻችሁ። ቆይ ዳግምዬ ከይቅርታ ጋር ሰው እያወራ ጣልቃ አይገባም። እሺ አይደረግም እንደዚህ። አንድ ጊዜ ጨርስና ሐሳቡን ከዛ ትቀጥላለሽ። ይቅርታ እሺ ብዬ እሺ ቁጥር በልታርግና ማሻአላ አንደኛ ሳሙኤል 14:33 ላይ ምን አለ? እነሆ ሕዝቡ ከደሙ ጋር በመብላታቸው እግዚአብሔርን በደሉ ብለው ነገሩታል። ምን አለ? ደሙን በመብላታቸው። how dare and how come you're going to take Christ's blood? የሰው ደም እንዴት ይጠጣል? የእንስሳው ጥያቄ ላይ ሆኖ አንድ ወቅት ላይ ፕሮቴስታንቲዝም ላይ ስጋዬን ብላ ሲል ስጋ መብላት አይታችሁ ታውቃላችሁ? በጣም ኮንቪንስ አድርገው ነገሮቹን ጠምዘውት ነበር ኡስታዚ። ይሄ የሰው ስጋ ይበላል ሲባል አንድ ሰው ምንድነው ያወራል ወይንም ያማል በሚል እንዴ አንተ እንዴት የሰው ስጋ ትበላል ይባል ሐሜተኛ ነው ለማለት ማለት። ስለዚህ ምንድነው the one who preach who speak about me በሚል አንድ ሰሞን አምጥተውት ነበር። ስጋ መብላት የሚለው እንዳያከራከረን ማለት ነው። የሰው ስጋ መብላት እርም ነው የሚለው ኮንፈርም እንደሆነ ማለት ነው። ነገር ግን ደም መጠጣቱን እንዴት ወዴት ለምን የሚለውን ኡስታዝዬ ብታብራራው። ሹክራን። እንትኑ እርማት ስላለው ነው ሐሳቡ መስዬ እና በላየዬ የቁርባን ነገረ መለኮት ኢኮሮስቲካል ቴዎሎጂ ይባላል። በክርስትና አበይት ከሚባሉ አምስቱ አዕማደ ምስጢራት መካከል አንዱ አምስቱ አዕማደ ምስጢር የሚባሉ አሉ። ታውቃላችሁ? ፋይቭ ፋንዳሜንታል ሳክራመንትስ የሚባሉ አሉ። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባንና ምስጢረ ትንሣኤ ሙታን ማለት ነው። እና በምስጢረ ቁርባን እሳቤ ውስጥ አብይ ክርስትና ክርስቶስ ከሰማይ የወረደ እንጀራ ነው ብለው ያምናሉ። ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። ስለዚህ ከሰማይ የወረደ ሕያው እንጀራ ስጋዬ ነው ስለሚል ክርስቶስ ራሱ የሚበላ ማዕድ እንደሆነ ነው በሚያስተምሩት ትምህርት ማለት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 53 ላይም ስለዚህ ኢየሱስ አለ የሰው ልጅ ስጋውን ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላቸውም። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው አለ። የክርስቶስ ስጋና ደም ምሳሌ ሳይሆን እውነተኛ መብልና እውነተኛ መጠጥ ነው ካለ የጌታ እራት የሚባለው እንጀራ ወደ ስጋ እንዲሁ ወይኑ ደግሞ ወደ ደም ይለወጣል የሚል ትምህርት በካቶሊክና በኦርቶዶክስ ትምህርት ውስጥ አለ። ማቴዎስ 26 ላይም እንደዛ ነው። ሲበሉም እንጀራውን አንስቶ ባርኮ ቆረሰ፣ ለደቀ መዛሙርቱ ሰጠና እንካችሁ ይህ ብሉ ስጋዬ ነው አለ። እና ጠርጤልያኖስ ዘካርቴጅ ምንድን ያለው? እንጀራው አንስቶ ለደቀ መዛሙርቱ ሰጠ፣ ስጋዬ ነው አለ። እርሱም የስጋዬ ምሳሌ ነው ብሎ የራሱን ስጋ አደረገው ይላል። አጌኒስት ማርኮኒ በሚባለው መርቅያኖስ ላይ እንትን በሚሆንበት ላይ የተናገረው በጽዋ ውስጥ ያለውን ወይን ደግሞ
ደሜ ይህ ነው ይላል ማቴዎስ 26:27 ላይ ሁላችሁም ከእርሱ ጠጡ። ጽዋውን አንስቶ ምን አለ? ደሜ ነው የአዲስ ኪዳን ደሜ ነው ብለዋል። አውግስቲኖስ ዘኢፖፕ ምንድነው ያለው? ወይኑ የደሙ ምሳሌ እንደሆነ ተናግሯል። ዘ ኤክስፖዚሽን ኦፍ ፕሳልምስ በሚለው መጽሐፉ ላይ እንደዛ ተናግሯል ማለት ነው። ካቶሊክ እንጀራው ወደ ስጋ እንዲሁ ወይኑ ወደ ደም የሚቀየረው በኑባሬ ደረጃ ነው ብሎ ነው የሚያስቡት። ይሄ ምን ይባላል? ትራንስሰብስቴንሻል ይባላል ማለት ነው። ትራንስሰብስታንሺዝም የሚባለው ትራንስሰብስቴንሻል የሚባለው ነገር ምንድነው? ቀጥታ ይቀየራል። ሲምፕሊ ጣዕሙም ምኑም ይቀየራል፣ ግን የበቃ ሰው ብቻ ነው የሚያየው የሚል ትምህርት አላቸው ማለት ነው። በኦርቶዶክስ ትምህርት ደግሞ እንጀራው ወደ ስጋው ደሙ ወይኑ ወደ ደም የሚቀየረው በተሟል ላይ ይቀየራል ይላሉ። ሚስቲካል ቼንጅ አለው ብሎ ነው የሚያስቡት። በሁለቱም እምነት የበቃ ሰው በከለርም በጣዕምም በይዘትም ተቀይሮ ያየዋል የሚል እምነት አላቸው ማለት ነው። በፕሮቴስታንት ደግሞ ህብስቱ ከስጋው እንዲሁም ወይን ከደሙ ጋር ህብረት ብቻ አለው እንጂ አይለወጥም የሚል ትምህርት አላቸው። ይህ ትምህርታቸው የኑባሬ ህብረት ኮሰብስቴንሻል የሚባል ትምህርት አላቸው ማለት ነው። ይሄ ነገር ትክክል አይደለም ብዬ የማስበው ፋሲካ በሚል በዓል ላይ በመሸ ጊዜ ኢየሱስ ከ12ቱ ደቀ መዛሙርት ጋር በማዕድ ተቀመጠ ይላል ማቴዎስ 26:20 ላይ። በመሸም ጊዜ ከ12ቱ ደቀ መዛሙርት ጋር በማዕድ ተቀመጠ ይላል። ማዕድ ለሚለው ጠረጴዛ የሚለው ቃል የግዕዙ ቃል ራሱ ማዕድ ማለት ነው ወይም ገበታ ማለት ነው እንጂ የሆነ ባለ 4 እግር ያለው ጻሕል ሳህን ወይም ወጭት አይደለም። ጠረጴዛ የሚለው የግዕዙ ቃል ራሱ ትራፔዛ ከሚል ከግሪክ ቃል የተገኘ ነው። ትርጉሙ ማዕድ ማለት ነው። ለምሳሌ ሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ ብትመለከቱት ወደ ቤቱም አውጥቶ ማዕድ አቀረበላቸው ይላል። ማዕድ ለሚለው ቃል ግሪኩ ትራፔዛ ነው የሚለው። እዚህ ድረስ ከተግባባን ወደ ቁርአን ስንመጣ ማይዳ የሚባል ነገር አለ። ልብ አድርጉ። መሲ ታዘቢ፣ አህመድ ታዘብ ያላችሁ እዚህ ገስት ላይ ብቻ አይደለም ታች ያላችሁ ሰዎች ታዘቡ። ይህን ትምህርት ቁርአን እንዴት አድርጎ እንደሚያርመው ልነግራችሁ ነው። ማይዳ የሚባል ነገር አለ። ማይዳ ማለት ማዕድ ማለት ነው ትርጉሙ። ቁርአን ላይ ሱረቱ ማይዳ ምዕራፍ 5 ቁጥር 112 ላይ ሐዋርያት የመርየም ልጅ ኢሳ ሆይ ጌታ በእኛ ላይ ከሰማይ ማዕድ ሊያወርድልን ይችላልን ባለው ጊዜ አስታውስ፣ ምዕመናን እንደሆናችሁ አላህን ፍሩ አላቸው ይላል። ከእርሷ ልንበላና ልቦቻችን ሊረኩ እውነት ያልከው መሆኑን ልናውቅና በእርሷ ከመስካሪዎች ልንሆን እንፈልጋለን አሉላል። ኢየሱስ ወደ አላህ ጌታችን አላህ ሆይ ለእኛ ለመጀመሪያዎቹና ለመጨረሻዎቹ በዓል የምትሆን ከአንተ ታምር የሆነ ማዕድ ከሰማይ በእኛ ላይ አውርዳል። ከሰማይ የወረድኩ እንጀራ እኔ ነኝ የሚለው ስህተት ነው። ቁርአን አርሞታል። ይኸው እንትኑ ስህተት ነው። ቁርአን ምን አደረገ? ስጠን አንተ ከሰጮቹ በላይ ነው ብሎ ዱዓ አደረገ ኢሳ ኢብኑ መርየም አለይሂ ሰላም። ከዛ በኢድ ቀን ነው ራሱ ለበዓል ነው ያለው። የፋሲካ ኢድ የሚለው የአረብኛው ቃል በዓል ብሎ ነው ያስቀመጠው። የበዓል ቀን ምን አደረጋቸው? ከሰማይ ማዕድን አውርድልን ብሎ አላህ እንዳሉት ካደረገ በኋላ ኢድ ማለት በዓል ነው። ፋሲካ በሚባል በዓል ነው ራሱ። ሙፈሲሮችን ተመልከቱ። በዚህ በዓል ላይ ከሰማይ የወረደ ማዕድ ኢየሱስ ሳይሆን በታምር ከሰማይ የመጣ ማዕድ ነው። ሱረቱ ማይዳ ምዕራፍ 5 ቁጥር 115 ላይ ምን ይላል? አላህም እኔ ማዕዷን በእናንተ ላይ አውራጅ ነኝ፣ በኋላ ከእናንተ የሚክድ ሰው እኔ ከዓለማት ላይ አንድም የማልቀጣበትን ቅጣት እቀጣዋለሁ ይላል። ስለዚህ ከሰማይ የወረደው ማዕድ ኢየሱስ ሳይሆን ለኢየሱስና ለሐዋርያቱ ለበዓል እንዲበሉት የተሰጠ ማዕድ ነው። ቁርአን ባይብል ላይ የገባውን የተሳሳተ የጌታ ማዕድ በዚህ መልኩ አርሞታል። የጌታ እራት የሚባለው ይሄ ነው። የጌታ እራት የነበረው ኢኮረስት የሚባለው እሳቤ በፋሲካ ቀን የበዓሉ ቀን በነበረው ኢሳ ኢብኑ መርየም አለይሂ ሰላም ከሐዋርያቶቹ ጋር አላህ ከሰማይ ምግብን አውርዶላቸው የተመገቡትን ነው የሚያሳየው እንጂ የስጋና ደም የሚበላ ነገር ወይንና ምናምን የሚባል ነገር የለም። በእስልምና አርሞታል። ቁርአን ሱረቱ ማይዳ ምዕራፍ 5 ቁጥር 48 ላይ ከበፊቱ የነበረው መጽሐፍ የሚያረጋግጥ ብቻ አይደለም፣ በላዩ ላይም ተጠባባቂ ነው። ተጠባባቂ ሙአይሚን ኮሬክተር ነው አለ፣ ሱፐርቫይዘር ነው አለ ቁርአን። እና በዚህ መልኩ ነው እኔ የምረዳው። ለዛ ነው እነሱ ያወሩት ያልኩት የነበረው። አውራ ካላችሁኝ በዚህ መልኩ ነው እኔ የተረዳሁት ያስቀመጥኩት።